አቀፈኛ ምን በለኝ አቀፈኝና በዛ ካሰኝ አንቺ መሰረታዊ ችግር አለብሽ ማለት ወላሂ የሆነ ችግር አለ ታከሚ ምን አይምሮኝ ነው ምን ሆንኩ መሰለህ እኔ መልካስሽ ቃል ማፍረስ ደግሞ ሙናፊቅ ባህሪ ነው አላቀፍሽ ቀይሪ ማለት ከሰው ምን ደስ ያለሽ ችግር አይደለም ስም ግንባሬ እሺ ሲስታ አስጠላና ለባ አንቺ በቃ ተነር ተቀመጪ አረ በቃ በላይ ነው ተቀመጪ ተቀጣጣትን ምንድን ነው የምትቀጣው አይ ፈለክ ልካስ አላልከም ስለዚህ እንደ ቅጣት ነው የሚያዘው ተቀመጪ ምን ፈልገሽ ነው ለምን ነገር ያሰውኩ ምን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ ያለው አልহামዱሊላህ ውድ ቻናል ቤተሰቦች እንዴት ናችሁ ጠፋሁ አይደለም ወላሂ ጠፋሁኝ በቃ ያው ሳይመቻችልኝ ሲቀር አንድ ነገር እጠፋለሁ ብቅላለሁ ቻናል ደግሞ እንደዛ ያለ ነገር አይወድም እንግዲህ ያው ተሰሩ አስተካክለው ሲሰሩበት ነው የሚንቀሳቀሰው ትቶ ይሞታል ማለት ነው እንግዲህ አላህ ይጨመርበት ያው በአንዳንድ ምክንያት ነገር በራሴ ማለት ነው ያው እየጠፋሁ ነው ያለሁት በአሁን ሰዓት እላችኋለሁ ውድ ቤተሰቦች እናንተም ትረሱኝ ይሆናል እንግዲህ ቪዲዮ እየደረሳችሁ ላይክ ሼር በማድረግ ሰው ጋር እንዲደርስ አድርጉልኝ ተባበሩኝ እላችኋለሁ በተረፈ ደግሞ ቤተሰብ ያልሆናችሁ ቤተሰብ በመሆን ሁሌ እንደምለው በመውጫና በመግቢያ ሁሌ ውድ ቤተሰቦች እንደምለምናችሁ ያው እናንተን አይጎዳ ምንን ይጠቅማል ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ እላችኋለሁ ሰብስክራይብ በጣም እንደምታዩት ነው ትንሽ ነው ስለዚህ ስለማይመቸኝ ስለማልሰራ ስለማልንቀሳቀስ እንዲሁም ሰው ጋር ስለማልሄድ በቃ ሰብስክራይብ ምንም ሊንቀሳቀስልኝ አልቻለም ውድ ቤተሰቦቼ ተባበሩኝ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላችኋለሁ ዛሬ ብቅ ብያለሁ ብቅ ያልኩበትም ነገር ያው ሚዲያ ላይ ዞር ስል አንዳንድ ተሙስሊም እህትና ወንድሞች የማይጠበቅ ነገር ሳይ በቃ ያመኛል ውስጤን ማለት ነው ኢሳም እንደምታውቁት ያው ኢክራም እና ኢሳም ያው ማያውቃቸው የለም ታዋቂ ናቸው ቲክቶከሮች አሁን ደግሞ ዩቲዩበሮች ሆነዋል ማሻአላ እሷና እሱ ያው ታቃጥሏችሁ ጓደኛ ናቸው እንደውም እኛ ፍላጎታችን ቢያገባት እንደው ሙስሊም ወንድምና እህቶች ስለሆኑ ተጋብተው በሐቅ ቢሰሩ ደስ ይለናል አላህ ወደ ትዳር ያስገባቸው ኢንሻአላህ እና አሁን እቺ የሆነች አዲስ ደግሞ መጣለች ፈት የምትባል ልጅ ታቋታላችሁ እሷም የማገባበት የላትም ማታቀያየራቸው ወንዶች የለም እኔ በጣም ነው የሚገርመኝ ማሰራው ታንድ ወንድ ጋር ረግታ አሰራም ከብዙ ወንዶች ጋር ነው መሰራው አላህ ሄደ ይስጣት ማለት ነው ከባድ ነው በነገራችን ላይ እህቶቼ በሰው ሀገር ላይ ያለን እህቶች የመዲያም ሽንት ቤትን አጥበን የላባችንን ጠብ አድርገን የምንበላ እህቶች በጣም 10 እጅ እንበልጣቸዋለን እንደ ያሉ ሴቶችን ሙስሊም ሆነው ሻሽ ጠምጥመው እስልምናን በነገራችን ላይ እስልምና በሰው አይለካም እስላም ይሄን አያዘንም እያንዳንዱ ሙስሊም የሚያጠፋው የራሱ የሆነ ወራዳ ስለሆነ እንጂ እነሱ ባጠፉት እስላም ምንም አይሆንም ዲናችን ምንም አይሆንም አውቃለሁ ግን አንድ ሰው ሙስሊም ሆኖ እንደዚህ ሲወርድ ሲዘቅጥ ያስጠላል እና እሷ የምትሰራው ያው የጋየረች ነው ወንዲ ወላይ እንጃ ቢቆጠሩ 10 በላይ ያረተዛ በላይ ይሆናሉ አንድ ሰው አንዱ ጋር ናት እና ሙስሊም ሴቶች እንደዛ ሲሆኑ እኔ እውነቱን ለመናገር እንትን ይለኛልና ኢሳምና ኢክራም ያው ይዋደዳሉ በጓደኝነትም ሆነ ወደፊትም እንግዲህ የሚያስቡትን አላህ ነው የሚያውቀው ቢጋቡም ደስ ይለናል ያው የነሱም ልክ ነው እያልኩ አይደለም ሐቅ ኒካህ ሳያረጉ መተሻሸቱ መላፋቱ ቪዲዮ መስራቱ ምን ማለት ነው ጥሩ አይደለም ለሙስሊም እህትና ወንድሞች ጥሩ ሆኖ አይታየኝም ከሆነ ግን ምንም ማድረግ ስለማይቻል አላህ ወደ ሐቅ ያስገባቸው ወደ ትዳር ወደ ሐላል አላህ ያስገባቸው እያልኩ ዱዓ አረጋለሁ እናንተም ዱዓ አርጉላቸው እና አሁን መጣ ኢሳም ነው ወደዋለሁ ትላለች ፈቲ ማለት ነው ሰሞኑን ተመልከቱ እሱ ደግሞ እንደማይፈልጋት በቃ
ያው ተኢክራም ጋር ነው መስራት የሚፈልገው። ተድሮም ተሷ ጋር ነው እዚህ የደረሱት። አሁንም ቀጣይ ኢክራምን ይዞ ለመጓዝ ነው ፊት ለፊት የሚፈልገው እንጂ እሷን እንኳን ይሄን ሁላ ወንድ እያጋፋች አይደለም። አንድ ሰው ፍላጎቱን ምርጫውን ነው የሚከተለውና እንግዲህ የግዴታ ራሷን የሚያረክስ እንግዲህ ተመልከቱ። ራሷን አርክሳ ራሷን ጥላ የግዴታ እነሱ መካከል ገብታ እነሱን ለማለያየት ትሞክራለች ማለት ነው። ግን እኛ ያው አንዳንድ የማያውቁ የእሷ ተከታዮች በጎች አሉ፣ ወይንም ሁን ብለው የሚደግፏት አሉ። ዝም ብለው ጥፋት ላይ መሆኗን እያወቁ ሁን ብለው አብሽሪ በርች የሚሏት አሉ፣ ግን አይጠቅሟትም። እኛ ግን እናውቃለን። ምንም ልታሞኝን ልታታልልን አትችይም። ኢሳም ደግሞ እንኳን እንዳንቺ ያለችውን አይደለም ኢክራም ራሱ አደበኛ ናት፣ ታውቃላችሁ። ተሱ ውጭ ማንንም አታውቅም። በዛ ላይ ንግግሯ በስፍር ሂጃቧ ይንጣቢ ሁሉ ነገር በቃ ከሱ ተኢሳም ውጭ እንኳን ሌላ ወንድ ጋር ትሰራ ትትለፋጨቅ አላየናትም። ይህን ያህል ዓመት በቲክቶክም ሆነ አሁን ዩቱብም ከፍተዋል። ማሻላ ናቸው። አላህ ሀቅ ላይ ያርጋቸው። ኒካህ አስረው ባልና ሚስት ቢሆን ደስ ይለኛል። ኢክራምና ኢሳም ማለት ነው። እችኛይቱ ግን ዱርዬ ናት። አሁን መጣ እነሱ መካከል ገብታ ወድሃለሁ ትለዋለች። በመግቢያ ላይ ያው ቪዲዮ እንዳያቸው ታስገብቸዋለሁ። ተሴት ልጅ የማይጠበቅ ራሷን የሚያረክስ ጭራሽ ሳመኝ እቀፈኝ፣ ግንባሬን ሳመኝ እቀፈኝ ትለዋለች። በዛ ላይ ደግሞ በጥፊ ትመታዋለች ማለት ነው። ቪዲዮ እንደሚያሳየው እኔ እኮ ሌላ እምነት ተከታይ ብትሆን እኮ ምንም መስሎ አይታየኝም። ለስሙ ሻሽ ጠምጥማለች። ሙስሊም ተብዬ ነው ትላለች። ወይ አንዱ እንዲጋረግታ አትሰራም። ታውቃላችኋል። መሀላቸው ገብታ አሁን እነሱን ለማራራቅ ትሞክራለች ማለት ነው። ግን ኢሳም አይከተላትም፣ እርግጠኛ ነኝ። አሁንም እንደማይቀበላት ወደፊትም እንደማይቀበላትና አሁንም እንዳልተቀበላት ነው እሱ ማስታወቂያ ያዘው። በርታ፣ አትረባህም። ውስጣችሁ ገብታ እናንተን ለማራራቅ ወይንም ደግሞ ያው የሰውን እይታ ለመሳብ ለራሷ የሆነ ጥቅም ለማግኘት ነው። በነገራችን ላይ ሙስሊም ሴቶች ራሳቸውን አርክሰው ራሳቸውን አዋርደው የሚያገኙት የሚያገኙት እውቅና የሚያገኙት ብር 7 ቢቀርባቸው ይሻላል፣ ታንዲ ጋር ቢረጉ ይሻላል። እንደዛ ነው የኔ አስተያየት። እና ውድ እህቶቼ እኛ እንበልጣታለን። እኛ በሰው ሀገር ላይ ጉልበታችንን ጠብር ግፍ ብለን በንጹህ ላባችን ሰርተን በጉልበታችን የምናገኘው ሰንቲም ይበልጣል። እሷ እንደዚህ ራሷን ጥላ እንደዚህ ዛሬ ታንዱ ጋር ነገ ታንዱ ጋር ወንድ እየቀያየረች እንደዚህ ኮና እንትን ተምትሰራው ተምታገኘው እውቅና ተምታገኘው ሰንቲም ማለት ነው። እኔ አሁንም ቢሆን ምንም አልላትም። ያው አላህ ሂዳያ ይስጣት። ሂዳያት አላህ ነው። ማንም ሰው አላህ የሻለትን ሁሉ ነው የሚያገኘውና አላህ ጥሩ ነገር ይወፍቃት። አላህ ሂዳያ ይስጣት። እና ኢሳምን ለማሳሳት የምታደርገው ሙከራ ምንም እሱም አይሳካላትም። ያው ዝም ብላ ነው እንጂ ኢሳም ከኢክራም ውጪ ሌላ ጋር አይሰራም። እሱም እንደማይሰራ እንደማይፈልጋት ነው እያወራች ያለችውና የሰው ልጅ ለውቅና ብሎ ለሰንቲም ብሎ ይሄን ያህል ራሱን መጣል፣ ይሄን ያህል ራሱን ማዋረድ ምን የሚሉት ነው? አንዳንድ ጊዜ ይገርመኛል። አረ ሙስሊም እህትና ወንድሞቼ ልብ ግዙ። አረ ባካችሁን ልብ ግዙ። አረ በእናንተ አያምርም። ከእናንተ በታች ያለው ህፃናት ምን ይዞ ነው የሚያድገው? እውነቴን ነው። ምን ይዞ ነው እናንተን አራያ አድርጎ የሚራመደው? ምን ይዞ ነው የሚያድገው? ሙስሊም አንድኛው ዲናችን እንትን የሚለን ማለት ነው። ዲናችን የሚያዘን በቃ የሴት ልጅ እንኳን ተበጃይታ አጅነብይ ወንድ ጋር ተየተሻሸ ልሰራ አይደለም። ድምጿ ራሱ ይፈትናል። ወላሂ አረማመዷ ራሱ ይፈትናል። ድምጿ ራሱ ይፈትናል ነው የሚባለው። ያ ቢቀር ትንሽ አሁን ሚዲያ ላይ የምትላላጡትን ነገር ባልና ሚስት ተሆናችሁ እሺ ችግር የለውም። ባልና ሚስት እንኳን እሱ አቅም ታለው ማስተዳደር እሱ እየሰራ እሷን ቢሰትራት ደስ ይላል። ቢያንስ ሚዲያ ላይ ባያዋጣት እንዱ ሚዲያ ላይ ወንውጣ እንኳን ታሉ እሺ ባልና ሚስት ከሆኑ እሺ ወይ ወንድምና እህት እሱ እኮ ጥሩ ነው እያልኩ አይደለም። ወይ ወንድሜ ጋር ወጥቼ አንዳንድ ነገር ለሰው አስተማሪ የሆነ ነገር ብሰራ በቃ ያኔ ሐራም ያው ተመልካቹን እፈትናለሁ።
ተመልካች ይፈተናል። ግን ሀጂ ነብይ ጋር የምትላላጡ እህትና ወንድሞች ልብ ግዙ ናቸዋለሁ። ወላሂ ልብ ግዙ። ትውልዱን እያጠፋችሁብን ነው። እና በተረፈ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ።